ዛሬ የምናየው ስለ ሪፈረንስ ነው። አንደርግራጁዌት ያለው የምጠቀምበት የነበረ የሪፈረንስ እንዴት እንደሚገባ ማለት ነው የተለየ ነው። አሁን ቀለል ያለ አብረን እናያለን። ሪሰርች ስትሰሩ ፕሮጀክት ፋይናል ሚኒ ፕሮጀክት ሊሆን ይችላል። ኢንትሮዳክሽናል ሊትሬቸር ሪቪው ሳም ፓርት ኦፍ ሜቶዶሎጂ ስታስገቡ ሜቶዶሎጂ ስትጽፉ እንዴት ሪፈረንስ እንደምታስገቡ አብረን እናያለን ማለት ነው። ሌትስ ጎ። ሞንድ ላይ ሪፈረንስ ማናጀር ብለን ሰርች እናደርግና ዳውንሎድ እናደርገው ማለት ነው። መንደ ሪፈረንስ ማናጀር ጀስት ፎር ዊንዶው አለ፣ ፎር ማክ ኦፕሬቲንግ ሲስተም አለ። ሶ I need this one for Mac operating system. So ዳውንሎድ ካደረግነው በኋላ ኢንስታል ማድረግ አለብን የግድ ማለት ነው። ኢንስታል ካደረግነው በኋላ እንከፍተዋለን። ከዛ አካውንት ክሬት እናደርጋለን ማለት ነው። እኔ አሁን አካውንት ስላለኝ ሎጊን ማድረግ እችላለሁ በቀጥታ ማለት ነው። ሳይን ኢን ማድረግ ነው። መንድላይ ሪፈረንስ ማናጀር ዳውንሎድ አድርገናል፣ ኢንስታል አድርገናል፣ አካውንት ክሬት አድርገናል። እንዴት አድርገን ከወርድ ጋር እናያይዘዋለን? ደን ምን ማድረግ አለብን? መንድላይ ሳይት ፎርወርድ መንድላይ ሳይት ጌት ኢት ናው እንለዋለን። ኦፕን ኢንወርድ እንለዋለን። ከዛ በኋላ ኦፕን ኢንወርድ ኦፕን ማይክሮ እንደምታዩት ሪፈረንስ ላይ እንሄዳለን እና መንድላይ ሳይት ይሄ ከወርድ ጋር ተያይዘዋል። አድ ኢን ሶፍትዌር የሚለው አለ። እንደዚህ ክሊክ ታደርጉና እነዚህ አሉ ኤክስቴንሽኖች ማለት ነው። ኤክስቴንሽን ናቸው። አድ ማድረግ እንችላለን ማለት ነው። መንድላይ ሳይት ኦልሬዲ አዲን ሶፍትዌር የሚለው ነው። አዲን ሶፍትዌር ብለን ተጠቅመን እንደዚህ ማስገባት እንችላለን ማለት ነው። ኦልሬዲ የሪፈረንስ አሁን ያው ገብተዋል ማለት ነው። ሶ እንደዚህ ካደረግን በኋላ እንዴት ነው የምናስገባው? አሁንስ መጽሐፉ የሚለውን እናይና እዚህ ላይ አድ ሪፈረንስ የሚለው አለ። ኢምፖርት ፋይል፣ ኢምፖርት ፎልደር፣ ከዛ ደግሞ አድ ሪፈረንስ ማኑዋል የሚለውን አለ ማለት ነው። መጽሐፎቹ ዳውንሎድ ተደርገው ከነበሩ ኢምፖርት ፋይል ማድረግ ይቻላል። እዚህ ላይ ክሊክ አድርጋችሁ ማለት ነው የፈለጋችሁ መርጣችሁ አታደርጋላችሁ ማለት ነው። በፎልደር ከሆነ ደግሞ በጣም ብዙ መጽሐፍ ካሉን በአንድ ላይ አፕሎድ ማድረግ እንችላለን ወደ ሪፈረንስ ማናጀር። ሌላኛው ደግሞ አድ ሪፈረንስ ማኑዋል የሚለው ነው። ይሄ ነው የምናየው በጣም ቀለል ያለ መንገድ ማለት ነው። ከዛ ወደዚህ እንሄድና እዚህ ላይ ጉግል ስኮላር ብለን ሰርች እናደርግ እንሰሩ። ከዛ ገብተን አይዲ ፕሮዳክሽን የሚለውን ክሊክ እናደርግ። ምን እንደሆነ እየሰራ አይደለም ይሄ። ኦኬ እንደዚህ በስ አድርገን ሰርች እናድርገው። አለ አድ ኢንተር እንላለን። አድ ይሄ ነው መጽሐፉ። ሶ ኮንትሮል ኮፒ አድርገን ወደ ወርድ እንሄድና እዚህ ላይ የምናስገባው ከሆነ መጀመሪያ እዚህ ላይ ሰርች እናደርጋለን። ኮንትሮል ፕላስ ነው ዘን ያው ሶ ኢንሰርት ሳይቴሽን መጨረሻ ላይ ሪፈረንስ ሁሉም ዝርዝር ለማስገባት እዚህ ባቢሊዮግራፊ የሚለውን አለ እዚህ ላይ እንነካለን። ወይም እዚህ ላይ እንሄድና ኢንሰርት ባቢሊዮግራፊ የሚለውን አለ ኮንቲኒው እንለዋለን። እንደዚህ ብሎ ይገባል ማለት ነው።
አንድ ሪፈረንስ ብቻ ነው ያስገባሁ እዚህ ላይ እናንተ ለማሳየት ጊዜ ሬፈረንስ በዚህ አድርጋችሁ ሁሉም በአንድ ጊዜ ማስገባት ትችላላችሁ ማለት ነው። የሚመቻችሁ ተጠቀሙበት።